አርሰናል ላይ ምን ተፈጠረ? ከዚህ በኋላስ ዋንጫውን ሊያጣ ይችላል? በዛሬ ቪዲዮ አስቶን ቪላ ከአርሰናል ጋር ያደረጉትን አስገራሚ ጨዋታ በስፋት እንዳስሳለን። ሰላም ውድ የኢትዮ አዳዲስ ዩቲዩብ ቻናል ቤተሰቦች፣ ዛሬ ትኩረታችን የትላንቱ የአርሰናል የመከላከል ድክመት ላይ ያጠነጥናል። ከዚህ በተጨማሪ ስለ ጨዋታው በስፋት እንመለከታለን። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ቀጥታ ወደ ቪዲዮ እንግባ። አርሰናል በቪላ ፓርክ 2-1 ከተሸነፈ በኋላ ማይክል አርቴታ ሰብ ማብዛት አልፈልግም፣ ያስገባናቸው ተጫዋቾች ጥሩ ሰርተዋል፣ የተሸነፍንበት መንገድ አሳዛኝ ቢሆንም ለቪላዎች እንኳን ደስ አላችሁ ማለት ፈልጋለሁ ሲሉ ተናግረዋል። እስኪ ከማይክል አርቴታ ንግግር ተነስተን የአርሰናል ተጫዋቾችና ደጋፊዎች ያሉበትን የአይምሮ ደረጃ እንገምግም። የማይክል አርቴታው ቡድን አርሰናል ከጊዜ ወደ ጊዜ እየተሻሻለ ከመጣባቸው ነገሮች ውስጥ አንዱና ዋነኛው የተከላካይ ክፍሉ ነው ማለት ይቻላል። በአስቶን ቪላ ጨዋታ ላይም ትልቁ ጉድለት የተከላካይ መስመሩ እንደሆነ ደፍሮ መናገርም እርግጥ ነው። ለዚህ ሐሳብ ዋና ማረጋገጫ የሚሆነው በመጨረሻ ደቂቃ የገባው ጎል ማለትም በኢንዳይ ባለቀ ሰዓት ያስቆጠራት ጎል እንዴት እንደመጣ እንመልከት። በምስሉ ላይ እንደምትመለከቱት ሳንቾ ኳሱን በግንባር ከገጨ በኋላ ራያ በአስደናቂ ብቃት አወጣው። በድጋሚ ራያ ሌላ ገብ የሚሆን ሙከራ አወጣ። እዚህ ጋር የአርሰናል ተጫዋቾች ሙሉ በሙሉ በሚባል ደረጃ ከራያ ፊት ለፊት ስለነበሩ ራያ ኳሷን ለማየት ተቸግሮ ነበር። በድጋሚ በሌላ ሙከራ ዙቢሜንዲ ሙሉ በሙሉ ከራያ ፊት ለፊት በመሆኑ ምክንያት ራያ ምቾት ተሰምቶት ኳሱን ሊመለከታት አልቻለም። በድጋሚ ኳሷ ስትመታ ዙቢሜንዲ ራያን በመከለሉ ራያ ኳሷን ሳይመለከታት በቀጥታ መግባት ቻለች። እስኪ መጀመሪያ ማቲካሽ ያስቆጠራትን ጎል ደግሞ እንመልከት። በምስሉ ላይ እንደምትመለከቱት ኳሱ ሲሻማ ቲምበር ጨረፈው። ከዚህም በኋላ ኳሱ አቅጣጫውን ቀይሮ ወደ ማቲካሽ መቅረብ ጀመረ። እዚህ ጋር እንድታስተውሉ የምፈልገው ኢዜን ነው። ኳሱ ሲሻማ ከጀርባው ማንንም ባለመመለከቱ ምክንያት ለካሽ ሰፊ የመሮጫ ቦታ ሰጠው። ልክ እዚህ ጋር እንደቀደመው ሲረዳ ኳሱን ማስጣል መሮጥ ጀመረ። ቢሆንም መጀመሪያ ካሽን ባለመያዙ ምክንያት ካሽ ቀድሞት በድንቅ አጨራረስ ጎሉን አስቆጠረ። እነዚህ ሁለት ጎሎች ቡድን ውስጥ የሳሊባንና የማጋሌሽ በጨዋታ ላይ አለመኖራቸው ለአርሰናል ምን ያህል እንደጎዳው ማስተዋል ይቻላል። በዚህ ጨዋታ ላይ ካስተዋልናቸው ነገሮችና ሁላችንም ከምንስማማባቸው ነገሮች መካከል አንዱ የሳሊባና የገብርኤል ማጋሌሽ በቡድን ውስጥ አለመኖር ለአርሰናል እጅግ በጣም እንደጎዳው ነው። ነገር ግን የዘንድሮውን አርሰናል በዚህ የጨዋታ እንቅስቃሴ ብቻ የምንገምተው ቡድን አይደለም። ይህንንም መረጃ ለማቅረብ ያህል እስካሁን ድረስ ካደረጋቸው ጨዋታዎች የተሸነፈው ሁለቱን ብቻ ነው። እነዚህንም ሁለት ጨዋታዎች የተሸነፈው በአስቶን ቪላና በሊቨርፑል ሲሆን በሊቨርፑል 1-0 እንዲሁም በአስቶን ቪላ 2-1 ነው። እስቲ እናንተ ስለ አርሰናል ምን ትላላችሁ? ቪዲዮውን እስከ መጨረሻው ከተከታተላችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ በተመሳሳይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም